አንድ ሲደመር አንድ ሁለት ነው አይደለም? በዚህ ከተስማማን የሆነ ነገር ልንገራችሁ። ለምሳሌ እናንተ አሁን የሆነ ጌም ዲቨሎፕ አደረጋችሁ። እዛ ጌም ላይ ያሉትን ነገሮች እንዲቀሳቀሱ የምታደርጉት እናንተ ናችሁ አይደለም? እዛ ላይ ያሉት ሰዎች በቃ ማንኛውም ህይወት ያላቸው የሚመስሏችሁን ነገሮች እንዲቀሰቅሱ የምታደርጉት እናንተ ናችሁ። እነሱ ስለዚህ ማሰብ አይችሉም አይደለም? ስለዚህ ሪል አይደሉም እናንተ ናቸው የምትመሯቸው። ግን አሁን እኛ በአለም ላይ ስናመጣው እንደዚህ ነው ነገሩ። እኛ ሰዎች ሪል ነን፣ በዚህ እንስማማ፣ ሪል ነን። ስለዚህ ልክ አሁን እናንተ ዲቨሎፐር ብትሆኑ ማለትም ፈጣሪ ብትሆኑ የምትፈጥሩ ብትሆኑ ህይወት ያለውን ለምሳሌ ሰው እዛ ውስጥ ጌም ውስጥ ብትፈጥሩ ያን ጌም እዚህ ጋር እንዲህ ከሆነ እንዲሂድ እንዲህ ከሆነ እንዲሂድ ብላችሁ አዛችሁ የምትፈጥሩት እናንተ ናችሁ። ስለዚህ ያ ሰው ያ ጌም አይምሮ የለውም ወይም ሪል አይደለም። በእናንተ ነው የሚመራው እንጂ ሰው በቃ ራሱን የቻለ ፍጥረት አይደለም ማለት ነው። ስለዚህ በእናንተ ፕሮግራም ሊሆን ነው በቃ እንዲህ እየተመራ የሚሄድ ነው። ስለዚህ እኛ ግን ምንድን ነን? አሁን እዚህ ጋር ሪል ነን፣ ሪያሊቲ ትክክለኛ ነን። ስለዚህ እኛ የምናምነው ሪያሊቲ ነው። እንዲህ የማይታዩ ምናምን ሳይሆን የሚታይ ቀጥተኛ ሪያሊቲ የሆነ ነገር አለ አይደለ? ልክ አሁን ጌም ውስጥ እዛ ጋር የሚያደናቅፍ ነገር ቢኖር ባግ ወይም ግሊች ነገር በቃ ወይ ዘሎት ይሄዳል ወይ የሆነ ነገር ሳያየው ነው የሚያልፈው። ለምን አልተሞላለት ሲስተሙ እየተመራ ነው አያውቀውም። እኛ ግን ሪል ነን። ካየነው በራሳችን ነው ያለማንም መሪነት ራሳችንን እግራችንን አንስተን የምናልፈው። ስለዚህ ይሄ ነገር እንዴት ነው መሰላችሁ? እኛ ሰዎች በሪያሊቲ ነው የምናምነው። በቃ በሪያሊቲ ነው የተፈጠርነው። ስለዚህ ፈጣሪ ጋር ማንነጋገርበት ፈጣሪ እንዲህ ምልክት በትልቁ የማይሰጠን ምክንያት ግን ውስጣችን ሁላችን የሚታወቀን ምክንያት ሪል ስለሆነ ነው። ለምሳሌ አሁን ፈጣሪ የሆነ ነገር ብሎ ቢያሳውቀን እንዲህ እንዳለ ምናምን ቢነግረን እኛ ሰዎች ምንድነው የምናደርገው? በሱ ስር ነው የምንሆነው፣ በሱ ጥገኛ ይሄን ነገር አድርግልኛ ፈጣሪ ይሄን ነገር አንኖርም። እኛ አይደለም የምንኖረው እሱ እንዲኖር ጥገኛ የምንሆነው በቃ። ስለዚህ ይሄ ነገር ቆይ መጨረሻ እንዴት እንደሚሆን አሳያችኋለሁ። ስለዚህ አሁን ምን ታደርጋላችሁ መሰላችሁ? በመጀመሪያ ይሄን ነገር እንስማማ በቃ ሁላችንም። አንድ ሲደመር አንድ ሁለት ነው አይደል? ስለዚህ እኛ አለም ላይ በሪያሊቲ ነው የምንማረው። ሪያሊቲ ነው በቃ። እዚህ ያየነውን ነገር ነው የምናምነው። ለምሳሌ አሁን እንዲህ እየኖርን ነው ምናምን አይደል? አምነናል በቃ። ስለዚህ ይሄ ነገር እንዳለ እንወቅና ፈጣሪ ላይ ደግሞ ጥገኛ እንደማንሆን እናስበው በመጀመሪያ። ልክ አሁን ፈጣሪ የሆነ ምልክት ቢያሳየን በሱ ጥገኛ እንደማንሆን መጀመሪያ እናሳምነው ለራሳችን። ፈጣሪ ይሄን ነገር ያደረገው ለዚህ ነው። ከዛ በኋላ እንዴት ምልክት እንደሚሰጠን አሳያችኋለሁ።